ከራ ጊዜ ፊት ተሰልፎ መከራውን ሁሉ መከራው የሚያመጣውን ነገር ሁሉ ለመቀበል ፊት የሚሰለፍ ነው ትክክለኛ መሪ ማለትና ጠቅላይ ሚኒስትር አብይ አህመድ በዚህ በጣም ፈታኝ በሆነ ወቅት ላይ የዓለም ሀያል ሀገር ነን የሚሉት ሁሉ በተሰለፉበት ሰዓት ላይ ነው ይሄንን መስዋዕትነት ተከፍላለሁ ግንባር ላይ ሆኜ ብለው የተነሱትና ይሄ ብዙ ትርጉም ነው ያለው። ማንም መሪ ከወንበሩ ከሞቀ አልጋው ላይ ወይም ደግሞ ወንበሩ ላይ ተነስቶ ግንባር ወርጄ ይሄን ትግል እመራለሁ ሲል ብዙ ነገሮችን ሊያጣ እንደሚችል የህይወት መስዋዕትነት ሁሉ ሊከፍል እንደሚችል ይታወቃል። ይሄ የኦነግና የቲፒኤልኤፍ አሊያንስ ሄዶ አገሪቷን አፍርሶ የመጨረሻዋን ሳቅ ከመሳቁ በፊት ሪስክ ወስዶ ወደ ጦር ሜዳ እሱ ሄዶ ወደዛ ግንባር ሄዶ ሄሊኮፕተርም ይሁን መኪናም ይሁን ቦታዎች ላይ ሂዶ ተነጋግሮ አነቃቅቶ መመለስም ይሁን ለኔ በጣም ትልቅ መስዋዕትነት ነው ብዬ አድርጌ ወስዶ ጠቅላይ ሚኒስትር አብይ አህመድ ወደ ግንባር መሄዳቸውን ይፋ ሲያደርጉ ቀላል ውሳኔ አይደለም። በዓለም ታሪክ እንደዚህ አይነት መሪዎች ውሳኔ ሲወስኑ ትልቅ ክስተት ተደርጎ መታየት ነው ያለበት። በመጀመሪያ እንዲህ አይነት ውሳኔ ላይ በመድረሱ በጣም አልተገረምኩም። ምክንያቱም የዚህ አይነት እምነት ያለው ሰው መሆኑን ተጠራጥሬ አላውቅም። በቴሌቪዥን በኢትዮጵያ ህልውና ከመጣ አንገቴን እቀላለሁ የሚል ንግግር ሲናገር ለፕሮፓጋንዳ እንዳልሆነ የሚናገረው ለለበጣ እንዳልሆነ ከምሩ እንደሆነ ከሚያውቁት ጥቂት ሰዎች መካከል አንዱ እኔ ነኝ ብዬ ነው ማለት። ከዛ እሱ ሄዶ ምሽግ ላይ ወታደሮች ያሉበት ምሽግ ላይ ከቆመ ለ15 እና ለ20 ደቂቃም ቢሆን ያንን ሬንጀር ለብሶ ያንን ብርድ አብሮ ፌስ ያደረገ ወታደሩን ካበረታታ በቃ የመሪ ሚና አይነ ክላሽ ይዞ እንዲዋጋ ኤክስፔክት አላደርግም። እሱ ታንክ እንዲነዳ ኤክስፔክት አላደርግም። ልክ ነው ብዬ አላስብም። ቢያደርግም ወይ መንግስቱ ታንክ ውስጥ ሆነው ያበረታቱ ነበር፣ በእግራቸው ሄደ ወታደሩን ያበረታቱ ነበር። ከዛ ወደ ቤተ መንግስታቸው ይመለሳል። የሱ እንዳውም ትንሽ ለየት የሚያደርገው አልመለስም በቃ ማለት ሲቪል ስራውን ሌላ ሰው ይስራው ተወክሏል፣ እኔ ይሄንን አበረታታለሁ። ስራው ሊሆን የሚችለው ክላሽ ይዞ መዋጋት አይደለም። ሊሆን የሚችለው ከአመራሩ ጋር መነጋገር ነው። ከአመራሩ ጋር ለመነጋገር የትኛውም ሴፍ የሆነ እንዳውም ለአደጋ በማያጋልጠው መልኩ ስልክ ይዞ የሆነ ነገር ይዞ ምናምን አይደለም። እሱ እንዳውም ቪዲዮ በበዛ ፎቶ በበዛ ቁጥር ሎኬሽኑን አይደንቲፋይ ለማድረግ ቅርብ ስለሚሆን ለአደጋ ተጋላጭ ሆነ። ለአደጋ ተጋላጭነቱ ከመቀነስ አንጻር ቢያዩ ጠቅላይ ሚኒስትሩ በአካል መገኘቱን ከዛ አንግል አይዋለው ጥሩ ብዬ በመንገዳቸው ላይ ሁሉ ህይወታቸውን አደጋ ላይ የሚጥል ችግር ሁሉ ገጥሟቸው ነበር። ነገር ግን የትግሉ ዓላማ ምን ያክል ከባድ እንደሆነ በማሰብ ለኢትዮጵያ አዲሱ ትውልድ ተንበርካኪነትና ባርነትን አላወርስም በሚል ያን ሁሉ ፈተና ተቋቁመው በግንባር ሄደው ዘምተው ህዝቡ እንዲታገል ለማድረግ መስዋዕት መከፈል ያለበት ሁሉ መስዋዕትነት ከፍለዋል። በዚህ ፈታኝ ሰዓት በአራያነት ከፊት በመቅደም ይህንን ራስን የሀገር ህልውናን የማስከበር ጦርነት እመራለሁ ብሎ በመነሳቱ በደንብ ለሚያውቁት ሰዎች የሚያስገርም አይደለም። ሁኔታዎች ፈታኝ ሲሆኑ ፈተናውን የሚመጥን አመራር ለመስጠት ነው።